ጎሽሜ አቤት ምን ይሁን ብለህ ነው የኛም መሬት የገፋው? እያወክ ነው ሳታውቅ? ይዲያ ወፍ ዘራሽ ደሞ አንተ ከመቼ ወዲህ ተወልደህ ነው? በል መቼ ድንበር አዋቂ ሆንከው? ምን ነው ሻንጋ እናገረ? እየተሳደብኩ ነው። ይዲያ የተሳደብኩ እንደሆነ ምን እንዳታመጣ። ይልቁን አሁን ከፊቴ ገለል በል፣ ሌላ ነገር እንዳይከተልህ። የማመጣውንም አሳያለሁ። እውነት ወንድ ከሆነ እዚህ ቁመህ ጠብቀኝ። የምታመጣውን እናያለን። አይደለም መሬታችሁን ዘርማን ዘራችሁን አጠፋችኋለሁ ገና። ወንድም አለም ምንድነው? ወንድም አለም ጎሽሜ የኛ መሬት ገፍቶ ሽንኩርት ተክሎበታል። ምን ይሁን ብሎ ብቻ ለምንድን ነው እኛ መሬት ላይ የተከለበት ብለው ይባስ ብሎ እንደው ማንገላፈጠኝ፣ ሊመታኝም ደረሰ። ያ ነው ጌታውን ካልና ቋጥሮ አይነጥንቁም አሉ። እደውላተ ያሳደግነው ጥጃ ከጨሌዋ ግጠነው ሀጠጥተን ፈርገጥ አለኛ ሊረግጠን አለ ያገሬ ሰው። ማና ባኖ ጥጃ አንተ? አያገፋለ ደላስ ያረፍ ለምን ይሻላል? ከላቆይ ረፍስቲ አገርኩሽኝ ለትበልሳ እንግዲህ ረፍ ከላታባቱን አይሰው አንተ ትሻላለህ። ደሞ እንዴታባቱን አይሰው ወይማ ከፋለ ምን አርገህ ምትለኝ? አንተ ትልልቅ ሰዎች አይላችሁም? ምን አርገህ ምትለኝ? እያዩ አይደል እንዴት? ወይስ በሽማግሌ ይፈታ ይሄ ጉዳይ እንዴት ነው ነገሩ? ሁለታ ሽማግሌ ያለውን ማለው አልፎዜ አይደለም ያከፋለ ከመ እኮ ነው ብለህ ኦሮጋንት ያለው ጎሽሜ እንግዲህ ሲነግሩ ስማ። ምን አባቲ ምን ጥርቅም እስቲ ተነገሩ። እነሱ እኮ ተረጋግተዋል። ይውስ ምን አባቲ ይረጋጋ ያልተረጋጋና አባት እንዳይመጣ አፈር በበላ እያንዳንዱ አለ ደምስ የተው እየሰማው አይደል? የኔ ብቻ ለረፉን ይኋላ ተው አተ ጎሽሜ ረፉ ሰማል አይደል? ጊዜ ሰጠው ቅል ድንጋይ ይሰብራል አሉ። ዛሬ ገላጋይ ግን ተንጉታል። ተው ገብቻ ለብቻ መገናኘታችን አይቀር ጥሩ አይደለም። በል ሂድማ ሂድ እንገናኛለን፣ ችግር የለም። ተው እንጂ ደምሴ ተው ሂድ ዝም ብላ አሮጌ ሂዳ እስቲ ሂዱ ዝም ብላችሁ። ገላጋይማ መጥቶ ያተረፈ አንተን ነው። እስኪ እናያለና አንተ ምድረ አንኩቶ በዚህ ብቻ መለቀ መስሏል። አንቺ የእናንተ ትልቁ በግ ላይ አላውቅም ነው። ኧረ ትልቁ በግማ አሁን የፋሲካ ምሽት ነሽ ተብያለሁ። ኧረ ሽጠሽ አባ ልብስ ትለብሽበታለሽ ብሎኛል። ደህና ዋጋ ታወጣልኝ ጆሮን ነው እና እንዴት በግ ሽጠሽ ነው አሉሽ? ልብስን ትለብሽ እኔስ ልብስ ጋጃ ገዛልሻለሁ። ኧረ እኔስ እናቴ ያን ነው ሽጠሽ ልበሽ የተባልኩኝ ርካሽ ተወለ ግን አልሸጠውም። በጉን ነው እናቴ ባደልቦ ስንት ያወጣኝ? ኧረ ሽጠሽ ልብስን ትለብሽና ሌላ ስራ ምንድነው? አንቺን የጠየቀሽ ምን ያናገርሽ የለም። መንገርሽን ተጓዥ። አንቺ ግን ነይ ልቀቀኝ! ልቀቀኝ! አርጎብሻል። እተረንንሻለሁ እንዳትከተኝ። ተጓዥ ወሬት ያ ቧቃ ወንድሟ መጥቶ ያስጠላት እንደው ንገሪያ። እናንተ ምን ልመልስ ነው? እናንተ አብሬ መጥቼው ብቻ ስመለስ ነው በለኝ። ይድምሳቸው ጀናገሩ ምን ሆነሻል አንቺ? ጎሽሜ ምንድነው? ጎሽሜ ዘርቶንን ወሰዳት። ምን
የሞተ ሰው ወይኔን እዚህ ያመጣኸኝ ምን ይሁን ብለህ ነው? የገጠም ከወንዶች ጋር አይደል? ወንዶቹማ መች እኔን የመጠም ድፍረቱ ይኖራቸዋል? ሴት አይደሉ? ምናልባት አንቺ ስትያዥ እንደው ሐሞታቸው ቢጠነክር ብዬ እኮ ነው። ለነገሩ አንቺን ለማትረፍም የሚመጡ አይመስለኝ። የዚህን ታህል ልብ የላቸውም በይ። ምን ወንድም አለምን አታውቀውም? እንኳን ሴት አግቶ ለሚያንከላቸው ለእንዳንተ አይነቱ ቀርቶ ለሽ ጀግና የሚተርፍ ወንድም ነው ያለ። አቤት 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 ወጉ ነክቶታል። እስኪ እናያለና እስኪ መጥቶ ከጭንቅ ሲያወጣሽ እናያለን። የዛን ጊዜ ነው ወንድነቱን የምናየው። እሱንማ የምናይ ይሆናል። አሁን ምላሴን አታስረዝሚ። አርፈሽ ቁጭ በይ። ወንድነቱን ሲመጣ እናያለን። ወንዱ ጎሽሜ ጀግናው አሁንስ ምን ዋጣ? አንቺ ጀራታም ምንድነው ያረክሽ? እንኳን የወንድም አለምን ዱላ የኔን ክንድ መቋቋም ማትችል ጅል ክስክስ ነህ። እሺ ደህና ነሽ? ደህና ነኝ ወንድም አለ። ጀግና እኮ ነው ያለኝ። በሉ ፈንጩብኝ እንጂ ጊዜ ጣለ ወንድ ለወንድ አስቸጋሪ ወንድ ልጅ ወደኩ። ወይኔ ጎሽሜ የሰማይ ስባሪ የሚያክል ሰውነት ይዘህ ጭራሽ የታንበርክህ። ኧረ ምን ወህየን አንተ ሲጥል ፈራጁ ብዙ ነው አሉ። ዛሬ እንዳሻውን ቢባል በልጊደለኝና ሂድ። ብዙ አታወራ። ይኸውልህ ጎሽሜ እኔ ሞተ ሰው አልገልም። አንተም ብገልህ ያኔ መሬቴ እንደገፋ ነበር የምገልህ። ግን እኔ እንዳንተ አይደለሁ። ሲቀጥል ደም ለቀዳለህ ወተት ቅዳለት ነው። ወንድም አለ። አቤት። የሞተ ሰው ይታሰራል ይከፈናል እንጂ ይሄንን እንፍታው። እንዳልሽው መሰለ አስከሬን እኮ ይገነዛል እንጂ አይታሰርም። በሽው ቢሆንም ከእንግዲህ እንደሞተ ቁጠረው። ከልባቸው የተጣሉ ይመስሉኝ ነበር። ለካስ የበላይነትና ራስ ወዳድነት አይኔን ያወረኝ እኔን ነበር። በመግደል ፋንታ ደግነታቸውን አሳይተው ለፍቅር እንድሸነፍ አድርገውኝ ሄዱ።